ሰላም ጤና ይስጥልን ውድ ኢትዮጵያውያን በያላችሁበት ሰላማችሁ በዚህ ይበልልኝ። የቅዱስ ገብርኤል የቅዱስ ሚካኤል በረከታቸው አማላጅነታቸው አይለየን፣ ጠባቂነታቸው ከኛ ከክርስቲያኖች ጋር ይሁን። እንኳን ለገና በዓል በሰላም አደረሳችሁ እያልን ከወዲሁ የቅድስት ድንግል ማርያም አማላጅነት፣ የእግዚአብሔር ጠባቂነት፣ የጻድቃን ሰማዕታት የመላእክት ሁሉ ጠባቂነት ተራዳይነት አይለየን። የቅድስት ድንግል ማርያም አማላጅነቷ አይለየን። ስለ ቅድስት ማርያም የምንዘምርበትን ስለ ቤተ ክርስቲያን የምንመሰክርበትን አንደበት እግዚአብሔር አምላክ ይክፈትልን። እነሆ ስለ ገና በዓል የገና በዓል ዋዜማ እየደረሰ ነውና ገናን አብረን እናከብራለን። ስለ ሮብ ይበላል አይበላም፣ ጋድ ነው አይደለም የሚለውን ነገር ደግሞ ከአባታችን አንደበት ነው እናንተ ይዤላችሁ ቀርባለሁ። አባታችን ይናገራሉ፣ እናንተ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉን ቤተሰብ አድርጉልኝ። መልካም ቆይታ ከበስሟ ሚዲያ ጋር። እንደምን አረፈዳችሁ። እግዚአብሔር አምላካችን በቸርነቱ ጠብቆ ለዚህ ሰዓት አድርሶ በቤቱ ሰብስቦ የፈቀደልን ቅዱስ ሥጋውን ክቡር ደሙን እንድንቀበል ሁላችንም በዚህ ተገኝተን ምስጉን ስቡሕ እኩት የሆነ ስሙን አመስግነን አምላክነቱ ሰግደን ተገዝተን እንድናመልከው የፈቀደልን አምላክ የተመሰገነ ይሁን። ወደ ምስጋና ይገባል። እስኪ ለራሳችሁ እግዚአብሔርን አመስግኑ። ደስ ያላችሁ እንዴት ደስ ትላላችሁ! ወንጌሉ መምህሩ እያስተማሩ ባለበት ሰዓት ላይ ሁሉም ሰው ቶሎ ሲያዳምጥ ደስ ይላል። እንዴት ደስ ይላል መሰላችሁ! እንደው ወንበር ከያዛችሁትም ደግሞ ይበልጡ ቆማችሁ ወንዶቹ በዚህ እዚያ ዝም ብለው ቀጥ ብለው በሁለት እግራቸው ቆመው ሳይደክማቸው ደከመን ሳይሉ ወንጌሉን ጸንተው ሲማሩ እንዴት ደስ ይላል! እና እግዚአብሔር አምላክ እንደዚሁ የጸናውን የበረታውን ሕይወት ያድላችሁ፣ በወንጌሉ ያጽናችሁ፣ በወንጌሉ ያበርታችሁ። የወንጌሉ ቃል ለሁላችንም ከድካማችን የሚያሳርፍ ይሆነልን። ያስተማሩን ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዘመልን። እንግዲህ ምዕመናን እንኳን ያደረሳችሁ ለበዓለ ልደቱ ደርሰናል። እንኳን ያደረሳችሁ እግዚአብሔር ያመስገን። ዋዜማው ላይ ነው እንግዲህ ያለነው። በዓለ ልደቱ በ2018 በዘንድሮ ማለት ነው የፊታችን ረቡዕ ታኅሳስ 29 ቀን ነው በዓለ ልደቱ የሚውለው ወይም የሚከበረው። ምን ቀን ነው? ረቡዕ ነው አይደለ? እንግዲህ ጥምቀት፣ ልደት፣ ረቡዕ፣ ዓርብ ቢውሉ ይከበራሉ ማለትም ይበላሉ ማለት ነው። እነሆ አሁን ልደት ረቡዕ ማለት ረቡዕ እንግዲህ ደስታ የምናደርግበት ጌታችን ኢየሱስ ክርስቶስ ተወለደ ብለን ደስ ብሎን እግዚአብሔርን ስናመሰግን የምንኖርበት በዓል የምናደርግበት በዓልን አክብረን የምንውልበት ቀን ነው ማለት ነው። ስለዚህ ረቡዕ በዓለ ልደቱ ተከብሮ የሚውልበት ቀን ስለሆነ ጾምነቱ ይቀርና በጌታ በኢየሱስ ክርስቶስ ልደት ደስ ብሎን እግዚአብሔርን ስናመሰግን እንውላለን ማለት ነው። ታዲያ እንግዲህ ብዙ ጊዜ የሚጠየቅ አለ ስለ ልደት ዋዜማ ስለ ገሃድ ስለሚባለው አይደለ? ብዙ ትጠየቃላችሁ። አሁን እቺ በመሰረቱ ጥያቄዋ የምትመጣው የገናን ጾም ቃል ጾሙ ሰዎች የምትመጣው ጥያቄዋ የምትመጣው የገናን ጾም ስላልጾሙ አሁን እንግዲህ ያችን 43 ቀን ሳይጾሙ ከርመው አንዷን እንግዲህ ጾሙና እንደ ጾሙ ለመቁጠር እንግዲህ በዚያች ጥያቄዋን ያነሳሉ። ዞሮ ግን የቤተ ክርስቲያናችን የሕግ መጽሐፍ፣ የሥርዓት መጽሐፍ፣ የቀኖና መጽሐፍ ፍትሐ ነገሥት የሚባል መጽሐፍ አለ። ቤታችሁም ካለ ፈልጋችሁም አንብቡ። አሁን የምሰጣችሁን የመጽሐፍ ክፍል ማለት ነው። አንቀጽ 15 ቁጥር 585 ላይ ፍትሐ ነገሥት የተባለው መጽሐፍ ስታነቡት አንቀጽ 15 አጠቃላይ በይንተ አጽዋማት ነው የሚናገረው። ስለ አጽዋማት ስለ 7 አጽዋማት ነው የሚናገረው። በዚህ ገጽ ላይ ደግሞ 585 ገጽ ላይ ደግሞ ስታዩ የነቢያት የገና ጾም የምንለው ይተነትነዋል። ሲተነትነው ምን ሆነ የሚተነትነው መሰላችሁ? 44 ጾም ነው፣ ቀኑ 44 ነው ይላል። ከዚህም ላይ እንግዲህ 40ው የነቢያት፣ 3ቱ አብርሃም ሶርያዊ የሚባል አንዱ ገሃድ ብሎ 44 ቀናት ጾም ነው። እዚያው ላይ ደግሞ 7 አጽዋማት ሲዘረዝር ደግሞ የልደትና የጥምቀት ዋዜማ ገሃድ ብሎ
ይተነትናል። ዓርብና ረቡዕ እያለ የሰኔ ጾም፣ የገና ጾም፣ አብይ ጾም ነው እያለ ይተነትናል ማለት ነው። ታዲያ እንግዲህ አሁን ይህ የገናውን ከጥምቀቱ ዋዜማ ልዩ የሚያደርገው ዋዜማው ሰኞም ይዋል ማክሰኞም ይዋል ረቡዕም ይዋል ምንጊዜም ጾም ነው አይደል? እየጾም የመጣ ነው ወቅት አለ። ጾም ነው ምንጊዜም ቢሆን ማለት ነው። ነገር ግን 40ውን ቀን ሳትጾሙ አንዷን ብቻ ለይቶ ጋር ነው ብሎ በመጾም ጋር ያለው የለውም የሚለው እንትን ውስጥ መግባት አያስፈልግም። ምክንያቱም አትሳቱ፣ እግዚአብሔር አይዘበትበትም። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉን መርማሪ ነው። እግዚአብሔር ሁሉን የተደበቀውንም የተሰወረውንም የተገለጠውንም ያውቃል። አርባውን ዝም ብላችሁ እንደው 40ውን በልቶ በአንዷ ቀን ብቻ እንደው ለማምለጥ የሚደረገው ነገር ይሄ ነው በእግዚአብሔር የሚዘበት ነው የሚሆነው ወገኖች። በአንዷ ቀን ብቻ በአማራጭ እንደ ጾምን አድርገን እንደው የምናስብ ካለ ይሄ በእግዚአብሔር ላይ የሚዘበት ነው የሚሆነው። ስለዚህ ጾም ነው ምንጊዜም ቢሆን ዋዜማው ግልጽ ነው ምዕመናን። ምንጊዜም ቢሆን ጾም ነው ዋዜማው። የገና ጾም ምንጊዜም ቢሆን ዋዜማው ጾም ነው። ያህልም በሉት ምንም በሉት ጾም ነው። ስለዚህ በጾም ላይ የሚያስፈልገው ባይሆን እዚህ ላይ እንግዲህ የምንጨምረው ነገር ምንድን ነው ካላችሁ የዘወትሩ ጾም ሰራተኛ የሆነ እንደሆነ እስከ 6 ሰዓት፣ ሕይወቱን በጸሎት የወሰነ እንደሆነ 9 ሰዓት፣ አጠቃላይ በገዳማውያን ያሉ ደግሞ እስከ 11 ሰዓት እያለ የሚሰጠው የሰዓት ክፍለ ጊዜ አለ። አሁን ጋር ደግሞ እንደ ጋር እንደ ልደት በዓል ዋዜማ ደግሞ ስንቆጥረው ደግሞ ከዘወትሩ ጾም ጨምረን እስከ ይትረአይ ኮከብ ነው። ኮከብ እስኪታይበት ድረስ ወይም ደግሞ ድንጋይ እንዲወርውሮ ድንጋዩ የሚያርፍበት ቦታ እስከማይታወቅ ድረስ ይጨለም ሲል ማለት ነው። እስከዛ ድረስ ይጾሙት ነው የሚለው ይሄንን ጾም እስከዛ ድረስ ይጾሙት ወይ ልደቱ ዋዜማ የጥምቀቱ ዋዜማ እስከዚህ ሰዓት ድረስ ይጾሙት ነው የሚለው። ቆራቢዎች ወሩ እንደሆነ ደግሞ አክፍለው የሌሊት አረገ ቅዳሴው 18 ሰዓት እንዲሞላ ማለት ነው። ስለዚህ አክፍለው የቆረቡ ነው እና ሕጉና ስርዓቱ በዚህ መንገድ ነው የሚከወነው። ስለዚህ ምንጊዜ የሚዋዜማው ጾም ስለሆነ ጋር ያለው የለውም የሚል ጥያቄ በራሱ ምንም ዋጋ የለውም። ምክንያቱም ጾም ነው። በቃ ዋዜማው ጾም እኮ ነው። እሺ ጋር የለውም የምትባል ዋዜማው ጾም ነው። ጋር ያለው ከተባለ ዋዜማው ጾም ነው። በቃ ጾም እኮ ነው። የዚህ ዋዜማ ምንጊዜ ቢሆን ጾም ነው። ስለዚህ በጾምነቱ መጾም ነው የሚያስፈልገው እንጂ አንድ የለውም ብሎ የሚያስነሳ ጥያቄ አይኖርም ማለት ነው። ይህ በዚሁ እንድትይዙት ነው። ከዛ የተረፈ በዓለ ልደቱ ምዕመናን የምንከብርበት የምንጸድቅበት ትልቁ በእውነት በዓላችን ምንድን ያለ እንደሆነ በቤተክርስቲያን መገኘት፣ በዓሉን በቤተክርስቲያን ተገኝተን ሌሊት ከሊቃውንቱ ጋራ ማህሌቱን በመቆም አክብሮ ማደር እሰይ ተወለደልን እያለን እንደ መላእክቱ ከሊቃውንቱ ጋራ እግዚአብሔርን በልደቱ ያገኘነውን ደስታ ስናመሰግን እልል ስንል ስናጨበጭብ ማደር። ከዚያም ደግሞ የተዘጋጀን የቻለ ደግሞ ቅዱስ ቁርባን መቀበል፣ ቅዳሴውን ማስቀደስ። ከዛ በኋላ በዓሉን ቤተክርስቲያን በማክበር ጀምረን ቀኑን ደግሞ መዓልቱን ደግሞ እንግዲህ በቤታችን እንግዲህ ቤት ያፈራውን አቅም የፈቀደውን እንግዲህ እየበላን እየጠጣን ማመስገን ማክበር ተገቢ ነው። መስከር ተገቢ አይደለም። ጠግቦ ሙቀተ ሥጋውን አብዝቶ እንዳው ዝም ብሎ ዝሙት ማለትም ይህም ተገቢ አይደለም። ቢቻል እንደው ቢሆንልን ከሰራናት ላይ ካለን ላይ ለሌላቸው አካፍለን በዓል ለማክበር አቅሙ የሌላቸውን በዓሉን እንዲያከብሩ ደስ ይላቸው አድርገን ተካፍለን በልተን ተካፍለን ጠጥተን እግዚአብሔርን ስናመሰግን መዋል ያስፈልጋል። እንዲህ የሆነ እንደሆነ ነው በዓሉን በትክክል አክብረን የበዓሉን በረከት የምንቀበለው እንጂ እንደው ዝም ብሎ መጠጥ ቤት ሄዶ ሁካታ ጫጫታ በደንብ ያዘው ልቀቀው በመባል ከሆነ ይሄ መክፈት ሲሹ መቅሰፍት ነው። በዓል እናከብራለን ብለን ኃጢአትን ስንሰራ ከዋለ ይሄ ትክክል አይደለምና በዓሉን በዚህ መንገድ እንድናከብረው ቤተክርስቲያን መልእክቷን ታስተላልፋለች። ስለዚህ ማክሰኞ ከዋዜማው ጀምሮ እንግዲህ በዚሁ ተገኝተን ለቤቱንም አብረን ቀድሰን አስቀድሰን ቆርበን አቅርበን እግዚአብሔርን አመስግነን ተምረን ተማምረን በዓሉን በደመቀ እናከብራለን። እግዚአብሔር ከሁላችን ጋር ይሆንልን። እዚያ ደግሞ ከልደቱ ቀጥሎ አንድ ትልቅ በዓል አለን አይደል? በመናን ማን የእናንተው የተወልዳችሁ ያደጋችሁ እዚህ ለረጅም ጊዜ ይኖራችሁ
በዚህ አካባቢ ኑሮ የጀመራችሁ ሁላችሁም እንደምታውቁት ጥር 6 ቀን የኢየሱስ ክርስቶስ የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ግዝረቱን መነሻ በማድረግ የሚከበረው ዓመታዊ ታላቁ በዓላችን ነው። ይህንን በዓለም እንደዚሁ እንደው እኔ ምዕመናን እንደ ልጅነት እንደው በእውነት እንደናንተ አገልጋይነት ስነግራችሁ ጥር 6 ቀን ያው የሥራ ቀን ነው፣ ረቡዕ ቀን ነው ይታወቃል። ነገር ግን በስራ ያለባችሁ ፈቃድ ጠይቁ። ምክንያቱም ምዕመናን ፈቃድ ጠይቁ። በእውነት እዚህ ቦታ ትልቅ በረከት የምትቀበሉበት ቀን ነው። የዓመቱን በረከት የምትቀበሉበት ቀን ነው። ሰው ለሌላ ፈቃድ ይጠየቃል ከስራ ሌላ ስራ ስለመስራት። ስለዚህ እንደው የግል ስራ ያላችሁ ዛሬ ኢየሱስ ነው ብላችሁ ቀሩን ለኢየሱስ ስጡት። ያቀር በተቀጥራችሁ የምትሰሩ ዛሬ የማልቀርበት በዓል ነውና ፈቃድ ይሰጠኝ ብላችሁ ፈቃድ ጠይቃችሁ ያን ቀን በእውነቱ ከሆነ እዚህ ሁላችንም ተገኝተን በዓሉን በበዛውና በትልቁ በረከት እንድንቀበልበት አደራ እላችኋለሁ። እዛ የተረፈ ለበዓሉ የሚሆነውን ነገር የሚያስፈልገውን ነገር ለማገዝ እንደው የምትችሉ ጽሕፈት ቤት እየመጣችሁ አሉ። ብዙ የሚያስፈልጉ በዓሉን ለማክበር የሚያስፈልጉ ብዙ ነገሮች አሉ፣ በግቢ ውስጥ የሚሰራሩ ነገሮች እና እነዚህም ለማድረግ በገንዘብም የምታግዙን ካላችሁ እየመጣችሁ እናግዝ በሉ። የምናስባቸው የምናቅዳቸውን እንደው ግቢውን ለማሳመር ነገር ለማሳመር በሚያስፈልገን ነገር ሁሉ ይህ ወቅት ደግሞ በተለይ በዓለ ልደቱ እንደምታውቁት የዓመት በዓል ወቅት ነው። ወጪ የሚበዛበት ወቅት ነው። ደሞዝ የሚከፈልበት ወቅት ነው እና ይህንን ወቅት ደግሞ ብዙ ስራ ለመስራት አቅሙ ስለማይኖረን እንደው አቅሙ ያላችሁ ወይም ደግሞ ይህንን ለኢየሱስ ላድርግ የምትሉ የእግዚአብሔር የክርስቶስ ወዳጆች ተገኝታችሁ ወይም እየነገራችሁን የምትችሉትን እገዛ እንድታደርጉ ቤተክርስቲያን መልዕክቷን ታስተላልፋለች። ከዛው አድርሶን በዓሉን አክብረን በረከተ ሥጋ በረከተ ነፍስ እንድንቀበል የእሱ ፈቃድ ይሁንልን። ለጸሎት እንነሳ። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን።